እህታችን በአሁኑ ሰዓት ሙሉ በሙሉ በሚባል መልኩ ምንም አይነት መናገር ከማትችልበት ደረጃ ላይ ደርሳለች ማለት ነው። አላህ እንደዚህ ካለ ነገር ሁላችንም የሚጠብቀን። ሰሞኑን ደግሞ እንግዲህ በሳውዲ አረቢያ የሚታየው ነገር ልክ እንደ አዲስ አገሽርቶበት በጣም ብዙ እህቶቻችን እንግዲህ ጤንነታቸው እየተቃወሰ ማውራት ከማይችሉበት ደረጃ ወይም ደግሞ አንዳንዶቹ እንግዲህ አይምሯቸውን ስተው ብዙ ነገር እያየን እየሰማን ነው ማለት ነው። ያለ የሌለ ሀብት ንብረቴን ሽጬ ወደ ሳውዲ አረቢያ አመራውኝ ሰርቼ ለመለወጥ ብዙ ነገር አቅጄ ነበር የሄድኩት። ግን ያሰብኩት አልሆነልኝም እና ሳውዲ አረቢያ በሄድኩኝ በሶስት ወር ተመልሼ መጣሁ። ተመልሼ ከመጣሁ ግን አይደለም ገንዘብ ይቅርና ጤናዬም ራሱ እንዳልሆነ ሆኖብኛል። የአይምሮ በሽተኛ ሆኛለሁ። ከሰው ጋር መግባባት አቅቶኛል። የምጠጋበትም ነገር ስላጠው በመጨረሻም ጎዳና ተዳዳሪ ሆኛለሁ ብላ ትናገራለች። አንደኛው እህታችን ማለት ነው። ሌላኛው እህታችን ደግሞ እንግዲህ ዘይነባ የምትባለው በዚህ አጋጣሚ ባካችሁ የዘይነባን ቤተሰቦች የምታውቁ ዘይነባ ከቤተሰቦቿ ጋር እንድትገናኝ የቻልነውን ያክል እናግዛት። ወይም ደግሞ የዘይነባን ቤተሰቦች የምታውቁ ሰዎች ካላችሁ ኮመንት ላይ አስቀምጡ። እህታችን ችግር ውስጥ ነች ማለት ነው። አስባችሁታል? የሀገሬ ልጆች ወላይ ነው የምላችሁ። ግን እኮ አንዳንዴ ቆም ብላችሁ ስታስቡት ባያብዱ ነበር የሚገርመው ማለት ነው። ምክንያቱም አሁን ላይ በተለይ ወደ አረብ ሀገር ለመምጣት ምን ያክል ዋጋ እንደሚከፈል አሁን በቅርብ የመጡቶች ናቸው የሚያውቁት ማለት ነው። ገንዘባቸውን፣ ጊዜያቸውን፣ ጉልበታቸውን ብዙ ነገራቸውን አባክነው መጥተው ያሰቡት ቀርቶ ያላሰቡ ሲገጥማቸው ባያብዱ ጤናቸው ባይቃወስ ነበር የሚገርመው እና ማለት ነው። በዚህ አጋጣሚ እስኪ ሰርቼ እለወጣለሁ ብላችሁ ተሰዳችሁ አነሰ ማደግም በስራ ላይ ያላችሁ ሰዎች ፈጣሪያችሁን አመስግኑ። ወላሂ ነው የምላችሁ። አንዳንዴ እኮ የበላይ ክንተ የበታች ክንተ ተመልከት የሚባለው አባባል እውነት ነው። ገባችሁ? መለላችሁ ፈልጌ ነው። አሁን በቃ እነሰ ማደግም ስራ ላይ ያለን ልጆች በትንሹም ቢሆን ቤተሰቡን እያገዝን ያለን ልጆች ስንቶች አለን ማለት ነው። አሁን እየሰራን ነው ግን አንዴ ስራ በዛብኝ፣ አንዴ መዳም ተጨቃጨቀችን እያለ አይ ስደት እያልን የምናማር ልጆች አለን። አይከፋም። ያንም አላችሁም እየከፋን ነው፣ ሲብሰን ነው እንደዚያ የምንለው። ግን ደግሞ ከዚያም የባሰ ሰርቼ እለወጣለሁ ያልፍልኛል ብለው የቤተሰቦቻቸውን ከብቶች፣ ቤታቸውን፣ ቦታቸውን ሽጠው የተሻለ ነገር ለማግኘት ተሰደው መጥተው አይደለም የተሻለ ነገር ሊያገኙ ይቀርና ውድ የሆነ ጤናቸውን አጥተው በዚህ መልኩ ክርምት ብለው ወደ ሀገራቸው ሲመለሱ ወይንም ደግሞ በሰው ሀገር ጎዳና በረሃ ለበረሃ አይዞሽ በሌለበት ሲንከራተቱ ማየት በጣም ያማል ማለት ነው። እና ይቺ ዘይነባ የምትባል ወታችን የእሷን ላስቀድምላችሁ። የዚህኛዋ መረጃውን ካየሁት ቆየት ብሏል እና በጣም ነበር ያዘንኩት። ግን እሷ እንግዲህ ወድቃ ትወድቅም ይቻላ ደህና ሰው ማጋጥሟታል ያግዛታል ብዬ ተስፋ አድርጋለሁ። ይችኛዋ ልጅ ግን ዘይነባ ብዬ ጻፍኩበት ማለት ነው። ከሳውዲ አረቢያ ጅዳ ዛሬ ነው እንግዲህ ልጅቷ የተመለሰችው ማለት ነው። ከሳውዲ አረቢያ ጅዳ ለተመለሰችው እህታችን ዘይነባ ቤተሰቦቿን በማፈላለግ ላይ እንገኛለን ይላል ማለት ነው መረጃው። ስለዚህ ዘይነባ ቤተሰቦች እንዲገኙ እኛም ሸር በማድረግ እንተባበር። ከሳውዲ አረቢያ ወይንም ከጅዳ የመጣችው እህታችን ዘይነባ አባቴ ማሊያ ባዲኮ አኬድ ወይ ወደ ኦሮሞ ክልል ወይም ደግሞ ወደ ደቡብ ነው እንደዚህ ያለ ስም ያለውና በተለይ ወደ እነዚህ አካባቢ ያላችሁ ሰዎች ይችን ልጅ የምታውቁ ወይ ቤተሰቧን የምታውቁ መላበሉ ማለት ነው። ኤርፖርት አካባቢ በሌላ አጋጣሚ ተገኝታ አሁን በወንድም ካሊድ ፋውንዴሽን ስር ትገኛለች ማለት ነው። ያው እንግዲህ በአጋጣሚ ሰው አግኝቷት ያው የያዘችው መረጃ ከሳውዲ አረቢያ እንደመጣች ስለሚያሳይ እንጂ ልጅቱ ምንም መተንፈስም ሆነ መናገር አትችልም ማለት ነው። እህታችን በአሁኑ ሰዓት ሙሉ በሙሉ መናገር የማትችልበት ሁኔታ ላይ በመሆኗ ቤተሰቦቿን ወይንም አድራሻዋን በራሷ መግለጥ አትችልም። ምክንያቱም ሰው ካልተናገረ እንዴት ሊገለጽ ይችላል? ከእሷ ጋራ በተገኘው ሰነድ ማለት ነው። የሰነዷ እንግዲህ በሰነዷ መሰረት ሙሉ ስም ዘይነባ አባቴ ማሊያ ባዲኮ የመጣችበት ቦታ ደግሞ ከጅዳ ሳውዲ አረቢያ ነው ማለት ነው። እና ይችን ልጅ የምታውቁ ይችታችን የምታውቁ ቤተሰቦቿን ወይንም የቅርብ ዘመዶች የሚያውቅ ማንኛውም ሰው ካለ ባካችሁ ወንድም ካሊድ ፋውንዴሽን በመሄድ እንድታገናኛቸው በፈጣሪ ስም እንጠይቃለን ማለት ነው። እና ሂዳችሁ መናገር ማይጠበቅባችሁም የምታውቁ ሰዎች ካላችሁ ደውላችሁም ቢሆን መናገር ትችላላችሁ ማለት ነው። እና እውነት ለመናገር በጣም ያሳዝናል። ወላሂ ይዋት እስኪ ከሰውነት ተራውታ ክርትም ብላ ረንዷ ላይ የመጨረሻችን ያሳምረው። ጤነኛ ሆኖ ተሰዶ እንደው ሰው ጤናቶ ሲመለስ እስኪ እንደው ገንዘቡስ መቼም አይባልም፣ ግን ደግሞ እሷ ደህና ከሆነች ሰርታ
ታገኘዋለች ይባላል። ግን ከጤናቸውም ከገንዘባቸውም ሳይሆኑ ሲቀሩ ስታዩ በጣም ያሳዝናል ማለት ነው። ወደዚህ ትኝቱ ሴት ወሰዳቸውና ይችኛዋ ደግሞ እንግዲህ ትልቅ ሴት ነች። መረጃውን ያየሁት ለመጀመሪያ ጊዜ ከእንትና ማነው አዶናይ ከሚባለው ልጅ የፌስቡክ ፔጅ ነበር እና ይቺ በጣም ነበር ያዘንኩት። እሱ ምንድን ነው እንደ አጋጣሚ እንግዲህ እሱ ሲያልፍ እሷ ሌላ የምትይዘው ነገር ስለሌላት የባንክ አካውንቷን ራሱ በፌስታል ይዛ ነው የምትዞሩ ማለት ነው ይቺ ሴት። እና አዶናይን በአጋጣሚ ስታገኘው የምትሆነው ነገር ነበር የጠፋባት። ወላይ እንዴት ስትሆን እንደነበር ማለት ነው። በእርግጠኝነት ያው የእሱ ቪዲዮ በጣም ስለሚታይ ብዙዎቻችሁ ቪዲዮ አይታችሁ ሊሆን ይችላል። እና ማመን ሁሉ አቃተኝ እያለ እየዘለለች ነበር። እና ምን ገጥሞች ነው ምንድነው ችግርሽ ስትባል ሰርቼ ያልፍልኛል እለውጣለሁ ብዬ ሳውዲ አረቢያ ሄጄ ነበረ። ወደ ሳውዲ አረቢያ ሲሄድም ሙሉ ጤነኛ ነበርኩኝ፣ ምንም አይነት የጤና እክል አልነበረብኝም ማለት ነው። ከዛ ሳውዲ አረቢያ ሄድኩና በ3 ወር የተመለስኩ አለች ማለት ነው። እና ሳውዲ አረቢያ ሄጄ በ3 ወር ከተመለስኩኝ በኋላ ገንዘቤንም ጨርሼ ጤናዬም ተቃውሶ ሰዎችን ሳይ እበረግጋለሁ፣ እደነግጣለሁ፣ ከሰዎች ጋር መስማማት አቃተኝ። አሁን ጎዳና ላይ ነበረ የምኖረው ብላለች ማለት ነው። እና ጎዳና ላይ እየኖርኩ እያለ የሆኑ ልጆች ከዱባይ 5,000 ብር ልከውልኝ በ4,000 ብር ቤት ተከራይቼ ባዶ ወር ላይ እየተኛሁ ያለሁበት ሁኔታ ላይ ነው። እና በዚህ አጋጣሚ ስላገኘሁ ነው ደስ ያለኝ ብላ በጣም እንትን እያለች ነበር ማለት ነው። እና ብዙ ሰው ምንድን ነው የሚለው መሰላችሁ? ለምንድን ነው ሳውዲ ሄዶ ሲመለሱ ሰዎች የሚያብዱ ምናምን ይላል። ሳውዲ ስለሄዱ እኮ አይደለም የሚያብዱት የሀገሬ ልጆች፣ የሚደርስብን ነገር እኮ ነው የሚያሳብደን ወላሂ። ይቺ ብድናት ይቺ ጠሽናት የሚሉን እኮ የሚያውቅ ያውቀዋል ማለት ነው። እና በተለይ እስኪ እንደው እኛ እስካሰብንበት ቦታ ድርሰን ሳንስ ማደገም የምንሰራ ልጆች አልሐምዱሊላ እንበል ወላይ። እስኪ አሁን የሌላቸውን ነገር አጣጣ ቀረጥ ብለው ያላቸውን ነገር አራግፈው ተበድረውም ተቀድመው መተው ያ የመጡለት ነገር ሳይሳካላቸው ሲቀር ቢያብዱ ታዲያ ምኑ ይገርማል? ያገሬ ልጆች ቢያብዱ ምን ይገር? አሁን እቺ ሴት ያለቻት የነበረቻት ያቺ ነበረ። ያቺ ያለቻትን ደግሞ እርግፍ አደረገች ማለት ነው። ስለዚህ ብዙ ነገር አስባ ሄዳ አይደለም ብዙ ነገር ማትረፍ ይቀርና የነበራትን ነገር ስታጣ ከዚያ በመነሳት እሷ የአእምሮ በሽተኛ ሆነች ማለት ነው። ይበልጥ ብላ ጤናዋን አጣችና ብዙ ሰው ደግሞ እሱን አግኝታ እንደዚያ ስትፈነጥዝ ምናምን እየሳቁባን ነበር። ግን የሚያስቅ ነገር የለውም ወላሂ የሚያስቅ ነገር የለውም። ምክንያቱም ከደረሰባት ነገር አኳያ ስናየው እና በዚህ አጋጣሚ የኔ ውዶች፣ የኔ ሸቃሎች፣ የኔ ስደተኞች ራሳችሁን ጠብቃችሁ ስሩ፣ አትጨናነቁ፣ አትፍሩ ማለት ነው። ጭንቀት በነገራችን ላይ ያልመሰለበት በሽታ ነው፣ ለብዙ ነገር ይዳርጋል እና ቀስ በቀስ ለጤና መታወክ ለአእምሮ በሽታ የሚዳርገን እሱ ነው። ስለዚህ አትጨናነቁ። የማይሆንላችሁ ከሆነ ተለብላችሁ ቢሆን በሰላም ተመለሱ። እናንተ በሰላም ከተመለሳችሁ ችግር የለም። ነገም ሌላ ቀን ነው። ሌላ ሀገር ሌላ ቤት ቀይራችሁ መስራት ትችላላችሁ እና ማለት ነው። አሁን እስኪ ዘይነባ የምትባሉ ልጅ አፍንጫዋ ብቻ ነው የቀረ። ደግሞ ትንሽ ልጅ ነች ወላይ። እንደዚህ ከጥቅም ውጭ ሆና ተመለሰች። አይምሮዋም አይሰራም። መናገርም መጋገርም አትችልም። የቤተሰቦቿን ማንነት እንኳን መግለጽ ስላልቻለች ከያዘችው ፓስፖርቷ ላይ ብቻ እንጃ ፓስፖርት አይደለም ኧረ ብቻ የሆነ እንትን የእሷ ማንነት የሚገልጽ እንትን ይዛ ከዛ ላይ ብቻ ነው የተገኘው እንጂ እሷ አትናገርም አትጋገርም። እና አላህ እንደዚህ ካለ ነገር ጠብቆ በሰላም ለሀገራችን ያብቀን። ራሳችሁን ጠብቃችሁ ስሩ። መዳም ትወደኛለች መዳም እንደዚህ ናብላችሁ ራሳችሁን ጥላችሁ አትስሩ። እናንተ ጤነኞች ስትሆኑ ብቻና ብቻ ነው እነሱ የሚወዷችሁ እነሱ የሚያሰሯችሁ። አንድ ቀን ታመሽ ብተኝ በሁለተኛው ቀን ተነስተሽ ካልሰራሽ ያላ ዳይ ሽልሽ አንጣትሽ በሰፍርሽ ወይም በወድሽ ቢሮ ነው የምትልሽ ማለት ነው። እና ይሄን ለማለት ነው። ግን የዘይነባን ቤተሰቦች የምታውቁ ካላችሁ ወይ በኮመንት ወይ ደውላችሁ ለካሊድ ፋውንዴሽን ባካችሁን አሳውቁ ለማለት ያክል ነው። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ነው።